ሰላም ቤተሰብ እንዴት ናችሁ? ዛሬ ስልካችሁን ወደ ገንዘብ ማሽነሪ የሚቀየር አሪፍ አፕ ላሳያችሁ ነው የመጣሁት። በዚህ አፕሊኬሽን ምንድነው የሚሰራው፣ እንዲሁስ በዚህ አፕሊኬሽን የሰራ ነው ብርስ እንዴት ነው ዊዝድሮው ማድረግ የምንችለው የሚለውን ዲቴል መረጃ በዚህ ቪዲዮ አቀርብላችኋለሁ። አሁን ወደ ቪዲዮ። እሺ ቀጥታ ወደ ፕላይ ስቶር እንገባለን። ፕላይ ስቶር ከገባን በኋላ እዚህ ሰርች በተኗ ላይ ሰርቬ ኤክስ ብለን እንጽፋለን። ሰርቬ ኤክስ ብለን እንጽፋለን። ኤክስ ከዛ ሰርቬ ኤክስ ብለን ከጻፍን በኋላ መጀመሪያ ላይ የሚመጣልን አፕሊኬሽን እሱን ኢንስታል እናደርገዋለን። እኔ ግን በመጀመሪያ ላይ አውርጄው ስለሆንኩኝ ኦፐን በላይ ነው የሚለኝ፣ ኦፐን እለዋለሁ። አሁን ኦፐን ካልኩት በኋላ አሁን ወደ ውስጡ አስገብቶኛል እና የሰርቬ ኤክስ ኢንተርፌሱ ይህንን ይመስላል። እና በዚህ አፕሊኬሽን መስራት የምትችሉበት የተለያዩ የጆብስ የዳሰሳ ጥናቶችን በመሙላት እንዲሁም የፐርሰናሊቲ ያለ ሪሌሽንሺፕ፣ ኢሞሽን፣ ስትሬስ፣ ላይፍ ስታይል፣ ፋይናንስ እነዚህን ሁሉ የዳሰሳ ጥናቶችን እየመለሳችሁ ነው ብር የምትሰጡት። አሁን ለምሳሌ ፐርሰናሊቲ የምትለዋን አርን እላታለሁ። አሁን ለምሳሌ ፐርሰናሊቲ የምትለዋን አርን እላታለሁ። አርን ካልኳት በኋላ እነዚህን አራት ጥያቄዎችን ያመጣልኛል። ከነዚህ አራት ጥያቄዎችን እውነተኛ ሆኖ ያገኘሁትን አንድ መልስ መልሳለሁ። ለምሳሌ ይህንን ከመለስኩኝ ሳብሚት እለዋለሁ። ሳብሚት በዚህ አፕሊኬሽን ብዙ የማስታወቂያ ቪዲዮዎችን ነው የሚመጡት እና ብዙ የማስታወቂያ ቪዲዮዎችን ስለሚመጡ እነዚህን የማስታወቂያ ቪዲዮዎችን በትዕግስት እየጠበቃችሁ ማሳለፍ ነው ያለባችሁ። ለምሳሌ እቺን የኤክስ ምልክቷን አንዴ በመንካት ወደ ኋላ ይመልሳችኋል ማለት ነው። እንደዛ እያደረጋችሁ ነው የምትሰሩት። እሺ እንዴት እንደሚሰራ ካየን በኋላ አሁን ደግሞ በዚህ አፕሊኬሽን የሰራነው ብርስ እንዴት ነው የምናወጣው ወደሚለው ጥያቄ እንሄድ። አሁን ወደ ካፕሶን የሚለውን እዚህ ታች ላይ ያለውን አንድ ጊዜ ክሊክ እናደርገዋለን። ካፕሶን የምትለዋል ከዛ ከነካ በኋላ እንደዚህ ያመጣልናል። በመጀመሪያ ላይ ማውጣት የምንችለው በፔፓል እና በካርድ መልክ ነው። በፔፓል 2 ሚሊዮን ኤነርጂ ካለን $200 ማውጣት እንችላለን። እንዲሁም 2 ሚሊዮን ኤነርጂ ካለን $200 በካርድ መልክ መቀበል እንችላለን። እንዲሁም በዚህ በታች አለ በፔፓል 5 ሚሊዮን ኤነርጂ ካለን $500 መቀበል እንችላለን። እንዲሁም በካርድ መልክ 5 ሚሊዮን ኤነርጂ ካለን $500 በካርድ መልክ መቀበል እንችላለን። እንዲሁም እቃ መግዛት ብንፈልግ በዚህ አፕሊኬሽን አማካኝነት ለአማዞን ከፍለን እቃ ማዘዝ እንችላለን። እንዲሁም ፊልም ካየን ገንዘቡን በዚህ አፕሊኬሽን አማካኝነት መክፈል እንችላለን። እነዚህም ብዙ የማውጫ መንገዶች አሉ። እነዚህን ሁሉ መጠቀም ትችላላችሁ። ባላችሁ እናንተ በፈልጋችሁት ማውጣት ትችላላችሁ። አሁን አናላይቲክስ ማየት ከፈለጋችሁ አናላይቲክስ ወደምትለዋን አንድ ጊዜ በመንካት አናላይቲክሳችሁን ማየት ትችላላችሁ። በአጠቃላይ ግን ስራውን የምትሰሩት እዚህ ሆም ላይ በሚለው ላይ ሆም ላይ በመግባት ነው ስራውን መስራት የምትችሉት። ለምሳሌ እኔ የሰራሁት 1.800,000
ነጥብ 817 ኢነርጂ ነው። እና እናንተም እንደዚህ እያደረጋችሁ ዶላር መሰብሰብ ትችላላችሁ። መጨረሻም ይህንን ቪዲዮ ከወደዳችሁት ላይክ አድርጉት፣ እንዲሁም ይህንን ቪዲዮ ወደ ብዙ ሰው እንዲደርስ ሼር አድርጉት። እና በዚህ ቪዲዮ ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ጻፉልኝ። እና በቀጣይ እንደዚህ አይነት እውነተኛ ገንዘብ ከፋይ አፕሊኬሽን ማየት ከፈለጋችሁ ይህንን የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ቪዲዮ እስከምንገናኝ እስከዛው ድረስ ሰላም።